የኢራን ደም ምለሳ አልተቻለም። የአሜሪካ የጦር ጀቶች እየደባዩ ነው። የታላቁ አብዮተኛ መሪ ካሚኒ ሕይወት በዓለም ሲዳሰስ የመካከለኛው ምስራቅ ኃያሉ መሪና ታላቁ ሰው ከነኩራታቸው ለኢምፔሪያሊስቶች ዓለም በረከክም እንዳሉ ወድቀዋል። ኔታንያሁ ጥቃት ፈርቶ ጀርመን ሆኖ ሲፎክር እሳቸው ከወገናቸው ጎን ሆነው አልፈዋል። ማንም ይህንን አልደፈረም። ማንም ይህንንም አልሞከረው። ልጆቻቸው ደግሞ ደም መመለስ፣ ጠላትን መበቀል ይችሉበታልና የሚወስዱት የሚሳኤልና የድሮን አጸፋ መካከለኛው ምስራቅን እያጨሱት የእስራኤልን ሰማይን እየቀደዱት። አሁን ደግሞ ይባስኑ በኪዮት ሰማይ ላይ በርካታ የአሜሪካን የጦር ጀቶች እየከሰከሷቸው ነው። ኪዮት እንደገለጸችው ከሆነ ፓይለቶቹ በአደጋ ጊዜ ማምለጫ ፓራሹት አምልጠዋል። ይሁን እንጂ የተከሰከሱት የአሜሪካ የጦር ጀቶች ቁጥራቸው በርካታ መሆኑን ገልጻል። በሁለት ቀናት ብቻ ኢራን ተአምር እየፈጠረች። በኩዌት የሚገኘው የአሜሪካ ኤምባሲ በኢራን ሚሳኤል ተመታ። አንድ ሰው እንደተገደለም እየተገለጸ አሜሪካ ዛሬ በሰጠችው ትዕዛዝ የትኛውም የአሜሪካ ዲፕሎማት ወደ ኤምባሲው እንዳይቀርብ እንዳይመጣ ትዕዛዝ አስተላልፋል። ሳውዲ አረቢያ ከባድ ቀውስ ውስጥም ትገኛል። ኢራን በግዙፍ የነዳጅ ኩባንያ አራምኮ ላይ በሰነዘረችው ጥቃት ሳዑዲ ከፍተኛ ቃጠሎ ተነስቶባት በእስራኤል ላይ ሲደረግ ያደረው ድብደባ ተጠናክሮ ሲቀጥል ኢየሩሳሌም አሁን ከፍተኛ ውድመትን አስተናግዳል። ኢራን በቆጵሮስ የሚገኘው የእንግሊዝ ጦር ሰፈርንም በሚሳኤል አጋይተዋል። እንግሊዝ ከአሜሪካና እስራኤል ጎን ሆና የኢራንን ጥቃት እየተከላከለች መሆኗን መግለጿ ይታወቅ። ትራምፕ ያቀረበውን የድርድር ጥያቄ ደግሞ ኢራን ውድቅ አድርገዋል። እየተደራደረ ከሚወጋን ሕግ አልባ አካል ጋር አንደራደርም ብላለች። ነገሮች አሁን ከቁጥጥር ውጭ እየሆኑ የዚህ ሁሉ መነሻ ደግሞ የታላቁ ካሚኒ መስዋዕት። ዛሬ በኢትዮጵያ የአድዋ ድል ቀን እኛ ኢትዮጵያውያን ይህ ማለት የነጻነት ትርጉሙም ከማንም በተሻለ ይገባን። ኩራት ምን እንደሆነ፣ አይበገሬነት ከምን እንደሚመነጭ፣ ቀና ብሎ በሞት ምን ማለት እንደሆነ ሩቅ መሄድ ሳያስፈልገን ከታሪክ የተማርን። ለዚህ ነው እንደ ኢራን አይነት ኩሩ ጀግናና ስነ ልቦና የማይፍረከረክ ግትር ሀገረ መንግስት ስናይ የራሳችን ህዝብና የራሳችን ሀገር የሚመስል። ለዚህ ነው እንደ ራሳችን ዜጎች ህልውናቸው የሚያሳስብ። ለዚህ ነው ገርመውን የማይሰለች። አድዋ ዝም ተብሎ በሁለት ሀገሮች መካከል ለመጣጣም የተደረገ ውጊያ አልነበር። ጉዳዩ የኢትዮጵያና የጣሊያንም ብቻ አይደለም። ውጊያው የተካሄደው በቅኝ አገዛዝ ስርዓትና በሉዓላዊነት መካከል። ታላቁ የብሪታንያና የምዕራቡ ዓለም ኮሎኒያል ኢምፓየር ለመውደቅ መሰነጣጠቅ የጀመረው አድዋ ላይ። እስከዛ ድረስ ሰላም ነበር። የፈለጉትን መውረር፣ መዝረፍ፣ መግዛት እንደሚችሉ ነበር የሚያም ግን ሚኒሊክና ኢትዮጵያ እዚህ እንከን አልባ የነበረ አካሄድ ላይ ጥያቄ መፍጠር ቻሉ። የነገሩን ደካማ ጎን ለመካድ በማይመች መልኩ ገልጠው ማሳል። ከዛ የቀረው የምናውቀው ታሪክ። የዛሬውም የኢራን ውጊያ የብሪታንያን ኢምፓየር ከተረከበችው ሌላኛዋ ትልቁ የአሜሪካን ኢምፓየር ጋር። ውጊያው በተመጣጣኝ ኃይሎች መካከል የሚደረግ አይደለም። ኢራንን ብዙ ዋጋ ያስከፍላታል። ግን ኢምፓየሩን የቁልቁለት መንገድ አስጀምረው ነው ጦርነቱም ካበቃ የሚያበቃው። ኢራን ዝም ብላ የምትፈርስ ሀገር አይደለች። እንኳን በአየር ድብደባ በእግረኛ ጦር ቢወረሩ እንኳን እጅ የሚሰጡ ህዝቦች አይደለም። ህዝቡ ለሉዓላዊነቱ ሲል የትኛውንም አይነት መስዋዕትነት ከመክፈል ወደኋላ ለማለቱ የአሜሪካን ጦር ቅልጥ ወዳለ መውጫ ወደሌለው የጨበጠ ውጊያ ነው ይዞት የሚገባው። ከዛ በኋላ ዓለምን ለማስተዳደር የሚበቃ ጉልበት ያላት አሜሪካ ፈጽሞ አትኖርም። መልቲፖላር ወርልድም እውን መሆን ይጀምር። አዲስ አይነት የጂኦፖለቲካ አሰላለፍም እናያለን። የእኛን አድዋ ስናከብር የአምሳያዎቻችንን አድዋ እየተከናወነ መሆኑ የዘንድሮውን ልዩ ያደርገዋል። በእርግጥ አሁን በቴሄራን ሰማይ ላይ ወደር የሌለውና እጅግ ጥልቅ የሆነ ሐዘን አጥልቷል። የዚህ ጥላ ፈጣሪዎች ደግሞ ኢምፔሪያሊስቶቹ እስራኤልና አሜሪካ ናቸው። ከመሪዎች ግቢና ጠቅላይ መምሪያ ፍርስራሽ ላይ ወደ ላይ የሚወጣው ጭስ የሚያሳየው የከፋና አጥቂ የሆነ ጥቃት መፈጸሙን ብቻ ሳይሆን እጅግ ታላቅና ታሪካዊ የሆነ አንድ ሙሉ ዘመን ወደ ፍጻሜው መምጣቱን ጭምር ነው።
መካከለኛው ምስራቅ ብቻ ሳይሆን መላው የዓለም የጂኦፖለቲካዊ መልክዓ ምድር የኢስላሚክ ሪፐብሊክ የኢራን ጠቅላይ መሪ የሆኑት አያቶላህ አሊ ካሚኒ ድንገተኛና አሳዛኝ ህልፈትን ተከትሎ ወደማይታወቅ ጥልቅ የድንጋጤና የውጥረት ማዕከል ውስጥ ተዘፍቋል። ላለፉት 37 ዓመታት ይህ ታላቅ መሪ የኢራን ሉዓላዊነትና ነጻነት የማይናወጥ ምሰሶ በመሆን አገራቸውን በዘመናዊ ታሪክ ውስጥ እጅግ አስቸጋሪና ውጣውረድ የበዛባቸውን ጊዜያት በብቃትና በጽናት መርተዋል። በዚህ እጅግ ጨለማ በሆነ ሰዓት የኢራን ህዝብ ሊገመት የማይችል አስደናቂ ጥንካሬና ጽናትን አሳይቷል። አሜሪካና እስራኤል ሊያቀጣጥሉት አስበው ለነበረው ሽብርና ድንጋጤ እጅ ከመስጠት ይልቅ የቴሄራን ጎዳናዎች ጥቁር ልብስ በለበሱ በባህላዊ የሐዘን መግለጫ ደረታቸውን በሚመቱና መሪያቸው ሕይወታቸውን ለሰጡለት ታላቅ ዓላማና ሐሳብ ያላቸውን የማይናወጥ ታማኝነት በድጋሜ በሚያረጋግጡ በሚሊዮኖች በሚቆጠሩ ሐዘንተኞች ተሞልተዋል። የሀገሪቱን ፕሬዝዳንት መሱድ ፔዜሽኪያንን የፍትህ አካሉን ኃላፊና ከምክር ቤት የተውጣጡ የህግ ባለሙያን ያካተተ የ3 አባላት ጊዜያዊ የአመራር ምክር ቤት በአፋጣኝ መቋቋሙ የአያቶላ ካሚኒ ትተውት ያለፉትን ጠንካራና የማይበገር ተቋማዊ መዋቅር በሚገባ የሚያሳይ የእርምጃ ሀገሪቱ በዚህ ጥልቅ የሐዘንና የቁጣ ጊዜ ውስጥ እንኳን እያለፈች ብትሆንም የሀገሪቱን መሪነት ብቃት ባላቸውና አስተማማኝ በሆኑ እጆች ውስጥ መግባቱን ያረጋግጣል። ለመሆኑ ታላቁ መሪ ካሚኒ ማን ነበር? ኢራንን እንዴት ብርቱ ማድረግስ ቻሉ? የኢራናውያን ምላሽስ ምን ሆነ? ከዓለም ሚዲያ በድንቅ ጥንቅሮ አብጠርጥሮ ያስቃኛቸዋል። የምንተጋው ለእውነትና ለሐቅ ነውና ሰብስክራይብ በማድረግ ቤተሰቡን ለብዙዎች እንዲደርስ ቪዲዮ ላይ ካደረጋችሁ ጀምሮት ኮሜንት ላይ የታላቁ መሪ ካሚኒ ስም እየጻፋችሁም አጥለቅልቁ። እስከ መጨረሻው አብራችሁን ቆዩ። በአብዮት እቶን ውስጥ የተፈተነና የታነጸው የካሚኒ ሕይወት የዚህን ታላቅ መሪ ማጣት ክብደትና አያቶላ አሊ ካሚኒ በሕዝባቸው ዘንድ የነበራቸውን የጀግንነትና የላቀ ስብዕና በሚገባ ለመረዳት አንድ ሰው ሕይወታቸውን ሙሉ ለኢራን ነጻነት ክብርና ለእስልምና ልዕልና የሰጡትን አስደናቂ ታሪክ ወደኋላ መለስ ብሎ ማየት ይኖርበታል። በ1939 በቅድስቲቱ የማሻድ ከተማ የተወለዱት ካሚኒ የኢራን አብዮት እውነተኛ ልጅ ነበሩ። የእሳቸው የዓለም እይታና ፍልስፍና የተቀረጸው ለትውልድ ሀገራቸው በነበራቸው እጅግ ጥልቅ ፍቅርና ለሃይማኖታዊ ትምህርት በነበራቸው የማይናወጥ ቁርጠኝነት። እሳቸው ስልጣንን በውርስ ያገኙ መሪ አልነበሩ። ይልቁንም ጸረ ሻህ ወይም በሻው አገዛዝ ላይ በተነሳው እንቅስቃሴ ውስጥ እጅግ አስቸጋሪ በሆኑና ምሕረት በሌላቸው የትግል ሜዳዎች ውስጥ ገብተው የተዋጉና ስልጣንን በጀግንነት የተቀዳጁ መሪ ነበሩ። በወጣትነት ዘመናቸው ሙሉ በውጭ ኃይሎች ይደገፍ በነበረው የፓህላዊ አገዛዝና ጭካኔ የተሞላበት ስርዓት ምክንያት እስራትን፣ ስደትንና ኢሰብአዊ ስቃይን ተቋቁሞ ሆኖም ግን መንፈሳቸውና ለነጻነት የነበራቸው ጽናት ለአንዲትም ቀን አልተሰበረም። ነጻና ሉዓላዊት ኢራንን ለመገንባት ለነበራቸው ጥልቅ ራዕይና ትጋት ምክንያት አያቶላህ ሩዋላ ሆሚኒ ጎን በመቆም ህዝቡን በማንቃትና በማስተባበር እንዲሁም ፍጹም ስልጣን በነበረው አምባገነን ስርዓት ፊት እውነትን በድፍረት በመናገር ማዕከላዊና ቁልፍ ሰው ሆነው ብቅ አሉ። እሳቸው የህዝብ ሰው ነበር። በቆምና በማሻድ ከሚገኙ ሃይማኖት ምሁራን ክበብ ውስጥ ወጥተው የኢራንን ሰፊ የተፈጥሮ ሀብት ለመበዝበዝና ታላቁን ስልጣኔዋን ለማዋረድ ለረጅም ጊዜ ሲጥር የነበረውን የውጭ ኢምፔሪያሊዝም ፊት ለፊት የተጋፈጡ የጽናትና የተቃውሞ ብሩህ ተምሳሌት ነበሩ። ለሀገራቸውና ለህዝባቸው የነበራቸው ጥልቅ ቁርጠኝነት ከዚህ የቅርብ ጊዜ አሳዛኝ ክስተት ከረጅም ጊዜ በፊት በደማቸው የተረጋገጠና የታተመ ነበር። በ1981 አዲስ የተመሰረተችው እስላማዊት ሪፐብሊክ እጅግ ምስቅልቅልና አደገኛ በነበረችበት የመጀመሪያዎቹ የሽግግር ቀናት በውስጥ ጠላቶች ከዳተኞች በተቀነባበረ እጅግ ዘግናኝና አሰቃቂ የግድያ ሙከራ ውስጥ በተአምር ተርፈዋል። እሳቸው በቴፕ ሪከርደር ውስጥ ተደብቆ የነበረው ፈንጂ እሳቸው ለህዝቡ ንግግር እያደረጉ በነበረበት ወቅት የፈነዳ ሲሆን ይህ አደጋ ቀኝ እጃቸውን በቋሚነት እንዲዝልና ከጥቅም ውጭ እንዲሆን አድርጎታል። ሆኖም ለተቀረው የህይወት ዘመናቸው ይህንን አካላዊ ጉዳትና ድክመት እንደ ጉድለት ሳይሆን እንደ ታላቅ የክብርና የጀግንነት ምልክት አድርገው ተሸክመውት ኖረዋል። ይህ ጠባሳ ለኢራን ህዝብ ሲሉ የከፈሉትን ግላዊ መስዋዕትነት ሁልጊዜም የሚያስታውስ ሕያውና የሚታይ ምስክር ነበር። እንደ አውሮፓውያን አቆጣጠር በ1989 የአብዮቱ መስራች አባላትን ለመተካትና ሀገሪቱን ለመምራት በተመረጡ ጊዜ ከጎረቤት ኢራቅ ጋር በተደረገው አሰቃቂና ደም አፋሳሽ የ8 ዓመታት ጦርነት ክፉኛ የተጎዳችን ኢኮኖሚዋ እጅግ የተዳከመና የተሰባበረን እንዲሁም እጅግ ጥልና ጠላትነት ያረበበባትን ዓለም አቀፍ ማህበረሰብ የተጋፈጠችን ሀገር ተረከቡ።
እዚህ እጅግ ፈታኝ በሆነ የቶን እሳት ውስጥ ነበር ካሚኒ የላቀ ብቃታቸውን፣ ስትራቴጂካዊ ጥበባቸውንና የጀግንነት ማንነታቸውን ያረጋገጡ። ከጦርነት በኋላ እጅግ ተጋላጭ የነበረችን ሀገር በማንሳት የዓለምን እጅግ ኃያላን የጦር ትብብሮችና ጥምረቶችን በድፍረት በመጋፈጥና ሉዓላዊ ድንበሮቿን እንዲሁም ክብሯን ማስጠበቅ ወደምትችል እጅግ አስፈሪና ታላቅ የቀጠናው ኃያልነት ቀይረዋል። በእርጅና የተደበቀው ጉልበተኛ ሰው የኢራን ሉዓላዊነትና የተቃውሞ ንቅናቄ ዋና መሐንዲስ ካሜኒ። ባለፉት 4 አስርት ዓመታት ገደማ የአያቶላ ካሜኒ ራሳቸውን እጅግ የተዋጣላቸው ረጅም ጊዜ ስትራቴጂስትና የዘመናዊቷ ኢራን ሉዓላዊነት ነፃነትና ክብር የመጨረሻው ዋና መሐንዲስ መሆናቸውን በተግባር ያሳዩ መሪ ነበር። የውጭ ጣልቃ ገብነትና ጠላት የሆኑ ጎረቤቶች በበዙበትና በተቆጣጠሩበት ቀጠና ውስጥ ኢራን በሰላም ለመኖር ጠንካራና የማይሰበር የራስን በራስ የመቻል ምሽግና ግብን መገንባት እንደሚያስፈልግ ገና በጊዜ በሚገባም ተገንዝበው ነበር። በዚህ መሰረት የእስላማዊ አብዮታዊ ዘርፍ ኮርፕስ IRGC በተደራጀና ስልታዊ በሆነ መንገድ በማጠናከር ኢራን ማንም አይነት ወራሪ ወይም አጥቂ ኃይል ድንበሯን ከመጣሱ በፊት ለጊዜ እንዲያስብና እንዲያመነታ የሚያደርግ እጅግ ጠንካራ የሆነ የመከላከያና ወታደራዊ አቅም እንዲኖራት ማድረግ ችለው ነበር። በእሳቸው ቀጥተኛ አመራርና ጥበብ የተሞላበት መመሪያ IRGC ከወትሮ ወታደራዊ ያልነበረ ዘለለ የአብዮቱን መሰረታዊ እሴቶች፣ የሀገሪቱን ሉዓላዊነትና የህዝቡን ደህንነት ለመጠበቅ የተቋቋመ እጅግ ጥልቅ ርዕዮተ ዓለማዊ አርበኛ ተቋም ሆኖ እንዲያድግ ማድረግ ችለዋል። የሀገር ውስጥ ሳይንስን፣ ዘመናዊ ወታደራዊ ቴክኖሎጂንና የኢንዱስትሪ አቅምን በከፍተኛ ደረጃ በማበረታታትና በመምራት በዘመናዊቱ ሀገር ላይ ከተጣሉት እጅግ አፋኝና ፍትሃዊ ያልሆኑ የኢኮኖሚ ማዕቀባዊ ጫናዎች መካከል ኢራን በኤሮስፔስ፣ በኒውክሌር ሳይንስና በሕክምና ምርምር ዘርፎች አስደናቂና ታሪካዊ ስኬቶችን እንድታስመዘግብም አድርገዋል። እውነተኛ ነፃነትና ሉዓላዊነት ጠንካራ ፈተናዎችንና መከራዎችን በጽናት መቋቋምን እንደሚጠይቅ ለህዝባቸውም አስተምረዋል። እሳቸው የማይናወጥና ጠንካራ አመራር ስርም ኢራን ለምዕራባውያን የበላይነትና ጫና መንበርከክን ፈጽሞ አልተቀበለች። ምናልባትም ከእሳቸው እጅግ አስደናቂ ብሩና ዘላቂ ከሆኑ ስትራቴጂካዊ ስኬቶች መካከል ዋነኛው የተቃውሞ ዘንግ ወይም አክሲስ ኦፍ ሬዚስታንስ በመባል የሚታወቀውን ጽንሰ ሐሳብ ማፍለቅና ይህንን ኃይል በተግባር ማስፋፋት። ኢራን ጠላቶች አገሪቱን ለመክበብና ለማግለል ያላቸውን ጥልቅ ፍላጎትና ዕቅድ በሚገባ በመረዳት ካሚኒ በመላው ቀጠናው ሰፊና ጠንካራ የሆነ የትብብር አውታረ መረብን በንቃት ገነቡ። በሊባኖስ፣ በየመን፣ በኢራቅና በፓለስቲን ውስጥ ለሚገኙ በውጭ ኃይሎችና ለተገለሉና ለተጨቆኑ ቡድኖች ጠባቂና ደጋፊ እጃቸውን በመዘርጋት አጥፊ የሆኑ ጦርነቶችንና ግጭቶችን ከኢራን ድንበሮች እጅግ እንዲርቁ ያደረገ አስፈሪና ስልታዊ የመከላከያ ስትራቴጂን ፈጠሩ። የተለያዩና የተበታተኑ የተወካይ ቡድኖችን ኢምፔሪያሊዝምንና የውጭ ወራን የመቋቋም የጋራ ራዕይ ወደሚጋሩ የተደራጁ በሚገባ ወደ ታጠቁና እጅግ ውጤታማ ወደሆኑ የፖለቲካና ወታደራዊ ኃይሎች ቀየሯቸው። በመካከለኛው ምስራቅ ውስጥ በከፍተኛ የጥቃትና የጭቆና ጥላ ስር ለሚኖሩ በሚሊዮን የሚቆጠሩ ህዝቦች ካሚኒ የፖለቲካ መሪ ብቻ አልነበሩ። ይልቁንም ለመብታቸው የሚሟገቱ መንፈሳዊ አባትና መሬታቸውን ለተነጠቁና ለተገፉ ወገኖች እጅግ ጀግናና ታማኝ ተሟጋችም ነበሩ። በመካከለኛው ምስራቅ ልብ ውስጥ የሚያስተጋባ ዘላለማዊ ትሩፋት። እስከዚህች ወሳኝና ታሪካዊ ሰዓት ድረስ ቴህራን የጥልቅ ሐዘን፣ የማሰላሰልና የከፍተኛ የደህንነት ጥበቃና የማይናወጥ ጽናት ከተማ ሆና ቆማለች። የአገሪቱ የቅርብ ጊዜ ታሪክ ማዕከላዊ ምሰሶና አንቀሳቃሽ ሞተር የነበሩት መሪ በአካል ተለይተው ሊሆን ይችላል። ነገር ግን የእሳቸው መንፈሳዊና ርዕዮተ ዓለማዊ ህልውና ፈጽሞ የማይነቃነቅና ሕያው ሆኖ የሚቀጥል አያቶላህ አሊ ካሜኒ ከፖለቲካ መሪነት ወይም ከሀገር ርዕሰ ብሔርነት እጅግ የላቁ መሪ ነበር። እሳቸው እጅግ ጠላት በበዛበትና ክፉ በሆነው ዓለም ውስጥ የራሷን መንገድ ለመቅረጽ ለደፈረች ሀገር የመሪነት ብርሃንና ፍልስፍና ኮምፓስ ነበሩ። የኢራን ጠላቶች ይህንን ታላቅ ሰው በማስወገድ ከ1979 ጀምሮ እየነደደ ያለውን የነፃነትና የአብዮት እሳት ማጥፋት የሚችሉም መስሏቸው ነው። ይሁን እንጂ በአንጻሩ እሳቸውን በሀገሪቱ እጅግ ከፍተኛና የተከበረ የሰማዕታትነት ማዕረግ ላይ በማስቀመጥ የእሳቸው አስተምሮ ስትራቴጂካዊ ራዕይና ለማንም የማይበገረው ጽናት አሁን ያሉትንም ሆነ ወደፊት የሚመጡትን የኢራን ትውልዶች ለዘላለም እንዲያነሳሳና እንዲመራ አድርገው ከዚህ ክስተት በኋላ መካከለኛው ምስራቅ እንደ ቀድሞ እንደማይሆን ምንም ጥርጥር የለም። ነገር ግን የአያቶላ ካሜኒ ትሩፋት ኢራን በቀጠናው ውስጥ ሁልጊዜም ማዕከላዊና እጅግ አስፈሪ ብሎ ማያል ሀገሩና እንድትቀጥል ሙሉ ዋስትና ይሰጣታል።
እሳቸው ላለፉት 37 ዓመታት በጥንቃቄና በትጋት የገነቡት መንግስት በጥልቅ ታሪካዊ ቀጣይነትና በሃይማኖታዊ እምነት ላይ የተመሰረተና በመሰረታዊነት የማይበገር ነው። ዋናው መሐንዲስ በአካል ወድቆ አልፎ ሊሆን ይችላል። ዋናው መሐንዲስ በአካል ወድቆ ብሎም አልፎ ሊሆን ይችላል። ነገር ግን የኢራን ሉዓላዊነትና ነጻነት ምሽግ እጅግ ረጅም ጽኑና የማይደፈረው ነው። የእሳቸው ሕይወት የትግል የተቃውሞና የጽናት ኃያል ሕያው ምስክር ነበር። አሳዛኝ ህልፈታቸውም እሳቸው የጀመሩትንና የተዋጉለትን ታላቅ የነጻነት እንቅስቃሴ ስራዎች ይበልጥ በደም ለማጠጣትና ለማለምለም ብቻ የሚያገለግል ይሆን። በመላው የኢራን ህዝብና በዓለም ዙሪያ በሚገኙ አጋሮቻቸውና ደጋፊዎቻቸው ልብ ውስጥ ይህ ጠቅላይ መሪ ለተወዳጅ ሀገራቸውና ህዝባቸው ነጻነት